ይህ ኪኒውስ ነው። ኪኒውስ አዲስና ወቅታዊ መረጃዎችን ወደ እናንተ የሚያደርስ ሲሆን ላይክ፣ ሰብስክራይብ እና ሼር በማድረግ አጋርነታችሁን እንድትገልጹ እንጠይቃለን። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ኪኒውስ ነው። ኪኒውስ ወደ እናንተ የዕለቱን ዜናዎች ከማድረሱ በፊት በቅድሚያ አርዕስተ ዜና። ፊፋ አይሾ ስፒድ በአርጀንቲና ደጋፊ ተፈጸመበት የተባለውን የዘረኝነት ጥቃት መመርመር ጀመረ። የኔቶ ሀገራት ለሚሳኤል ልማት $50 ቢሊዮን መደቡ። የተኩስ አቁም ስምምነት ማብቃቱን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። በዓለም ገበያ የነዳጅ ዋጋ በ6 በመቶ መጨመሩ ተነገረ። ወደ ዜናዎቹ አለፍን። የዓለም እግር ኳስ የበላይ አስተዳዳሪ የሆነው ፊፋ ታዋቂው አሜሪካዊ የማህበራዊ ሚዲያ ተጽዕኖ ፈጣሪ አይሾ ስፒድ ላይ የአርጀንቲና ደጋፊ ሰንዝሮታል ስለተባለው የዘረኝነት ጥቃት ምርመራ መጀመሩን አስታወቀ። በሚሊዮኖች የሚቆጠሩ ተከታይ ያሉት አሜሪካዊ የማህበራዊ ሚዲያ ተጽዕኖ ፈጣሪ ዘረኝነት ጥቃት ደርሶበታል የተባለው ባለፈው ሳምንት ዓርብ ሰኔ 26 2018 ዓ.ም በተካሄደው የአርጀንቲናና የኬፕ ቨርዴ ጨዋታ ወቅት ነው። በዩቲዩብ 57 ሚሊዮን እንዲሁም በቲክታክ 53 ሚሊዮን ተከታዮች ያሉት አይሾ ስፒድ አሜሪካ ውስጥ እየተካሄደ ያለውን የዓለም ዋንጫ ግጥሚያዎች በቀጥታ እያስተላለፈ ይገኛል። ይህ ታዋቂ የማህበራዊ ሚዲያ ይዘት ፈጣሪ ባለፈው ጨዋታዎች ወቅት ከፊፋው ፕሬዝዳንት ጂያኒ ኢንፋንቶኒ እንዲሁም የቀድሞ የባርሴሎናና የኤሲ ሚላን ተጫዋች ዝላታን ኢብራሂሞቪችን ጨምሮ በመጋበዝ ለተከታዮቹ ዝግጅቶችን አቅርቧል። በትክክለኛ ስሙ ዳረን ጄሰን ዋትኪን ጁኒየር በመባል የሚታወቀው የ21 ዓመቱ አይሾ ስፒድ አርጀንቲና ኬፕ ቨርዴን 3-2 በሆነ ውጤት ባሸነፈችበት ጨዋታ ወቅት የኬፕ ቨርዴን ማሊያ ለብሶ በስታዲየም ውስጥ ተገኝቶ ነበር። በወቅቱም ከአንድ አርጀንቲና ደጋፊ ጋር አለመግባባት ውስጥ ገብቶ ታይቷል። በሁለቱ መካከል የተደረገው የቃላት ልውውጥ በማህበራዊ ሚዲያ ስርጭት ላይ የተላለፈ ሲሆን ይህንንም ተከትሎ ውዝግቡ ሲካረር መታየቱን የተለያየ መገናኛ ብዙሃን ዘግበዋል። ማያሚ ውስጥ በሚገኘው በሃርድ ሮክ ስታዲየም የተካሄደውን ጨዋታ በቀጥታ ሲያስተላልፍ በነበረው አይሾ ስፒድ አርጀንቲናዊ ደጋፊ በስፓኒሽኛ ቋንቋ የቆዳ ቀለሙ ጋር የተያያዘ የዘረኝነት ቃላት መሰንዘሩን ተናግሯል። ይህንን ክስ ተከትሎ የዓለም እግር ኳስ የበላይ አካል ፊፋ ባለፈው ዓርብ የጥሎ ማለፍ ጨዋታው በተደረገበት ስታዲየም ውስጥ ስላጋጠመው ክስተት እንዲያውቅ መደረጉንና አስቸኳይ ምርመራ መጀመሩን አስታውቋል። ፊፋ ክስተቱ የዘረኝነት ጥቃት መሆኑን ከማመልከት ውጪ ዝርዝር መረጃ ሳይሰጥ የዓለም እግር ኳስ ዋንጫ ውድድር አንድነትን፣ ብዝሃነትን፣ መከባበርን ለማጉላት የሚካሄድ መሆኑን በመግለጫው አመልክቷል። ውድድሩ ከዓለም ዙሪያ ባህሎችና ማህበረሰቦችን በአንድ የሚሰበስብ ሲሆን እነዚህን እሴቶች የሚቃረን ተግባር የሚፈጽም ማንኛውም ሰው በጨዋታዎቹ ሜዳ ቦታ አይኖረውም በማለት ዘረኝነትን ታገስ ገልጿል። በአይሾ ስፒድ ላይ ተፈጽሟል የተባለው ጥቃት የተሰማው ፈረንሳዊ ተጫዋች ኪሊያን ምባፔ በፓራጓይ የምክር ቤት አባል በተመሳሳይ ክስ ካሰማ በኋላ ነው። ሴሌስቲያ ማሪላ የተባሉት የፓራጓይ ምክር ቤት አባል ሀገራቸው ብሔራዊ ቡድን በፈረንሳይ ተሸንፎ ከውድድር መሰናበቱን ተከትሎ በፈረንሳዊ የፊት መስመር ተጫዋች ላይ በኤክስ ገጻቸው ያሰፈሩትን ጽሑፍ ቁጣን ቀስቅሷል። ግለሰቧ የኪሊያን ምባፔን የትውልድ ሀገርና ትምህርቱን በመጥቀስ ዘረኛ አስተያየት ከሰነዘሩ በኋላ ተጫዋቹ ጽሑፉ የምክር ቤት አባሏ ያሉበትን ኃላፊነት የማይመጥን አጸያፊ በማለት ምላሽ ሰጥቷል። የፈረንሳይ እግር ኳስ ፌዴሬሽን በበኩሉ ግለሰቧ የሰነዘሩትን አስተያየት ፍጹም አስነዋሪና ተቀባይነት የሌለው በማለት የወንጀል ክስ እንደሚከፍት አስታውቋል። ወደ ተከታዩ ዜና አለፍን። ዩናይትድ ኪንግደምን ጨምሮ 12 ሀገራት አውሮፓን ለመጠበቅ የሚቀጥሉት 10 ዓመታት ውስጥ ለረጅም ርቀት ሚሳኤል $50 ቢሊዮን ሊያወጡ ነው። ፕሮጀክቱ በዩኬ ጠቅላይ ሚኒስትር ኪር ስታርመር ይፋ የተደረገ ሲሆን በሚቀጥለው ሳምንት ረቡዕ በቱርክ አንካራ ከተማ በሚካሄደው የኔቶ ጉባኤ ላይ ውይይት ይደረግበታል ተብሎ ይጠበቃል። ኪር ስታርመር በጠቅላይ ሚኒስትርነት የመጨረሻውን የኔቶን ስብሰባ ለመታደም አንካራ ገብተዋል። ባለፈው ዓመት በኔቶ አባላት ስምምነት የተደረገበት የመከላከያ ወጪን ባለማሟላታቸው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ትችት ይገጥማቸዋል ተብሎም ይጠበቃል። ይሁን እንጂ የፊታችን ረቡዕ ጠቅላይ ሚኒስትሩ ከሌሎች መሪዎች ጋር ስለ አዲሱ የሚሳኤል መርሃ ግብር ለመምከር ይቀመጣሉ። እጅግ የረቀቀ የጦር መሳሪያ የተባለው አዲሱ የኔቶ ፕሮጀክት ከ300 ኪሎ ሜትር ርቀት ላይ ኢላማዎችን ለይቶ መምታት የሚችል እንዲሁም እስከ 2000 ኪሎ ሜትር የሚምዘገዘግ እንደሆነ ተገልጿል። ጠቅላይ ሚኒስትር ኪር ስታርመር በዩናይትድ ኪንግደም የሚመራ መርሃ ግብሩ የአውሮፓ ሀገራትን በማሰባሰብ ኔቶን በመጪዎቹ 10 ዓመታት ለመጠበቅ የሚያግዝ ነው ብለዋል። ይሁን እንጂ እንደ ሌሎቹ እቅድ ላይ ያሉ ወታደራዊ ፕሮጀክቶች ሁሉ ዲፕ ስትራይክ የሚል ስያሜ የተሰጠው መርሃ ግብር ከአውሮፓውያኑ 2030 በፊት ዝግጁ አይሆንም ተብሏል። ባለፈው ሰኔ ወር የአሜሪካ መከላከያ ሚኒስትር ፒክ ሄሴት በአውሮፓ የሚገኙ ኃይሎች ላይ የ6 ወራት ግምገማ እንደሚያደርጉ አስታውቀዋል። ፕሬዝዳንት ትራምፕ በአውሮፓ የመከላከያ ወጪ ላይ የኔቶ አባል ሀገራት የበለጠ መዋጮ እንዲያደርጉ በተደጋጋሚ ተናግረዋል። ባለፈው ዓመት የተደረገው የኔቶ ጉባኤ የጥምረት አባላት እስከ 2035 ድረስ ከጠቅላላ ምርታቸው 5% ለመከላከያና
ደህንነትን እንደሚበድቡ ስምምነት ላይ ተደርሷል። ኪር ስታርመር የዩናይትድ ኪንግደምንና አጋሮቿን ደህንነት ለመጠበቅ ቁርጠኛ እንደሆኑ ተናግረዋል። ጠንካራና አውሮፓ የሆነ ኔቶን ለማቅረብ መስራት አለብንም ብለዋል። የዩኬ መንግስት ለመከላከያ እቅዱ እስከ 2030 ድረስ 300 ቢሊዮን ፓውንድ ገንዘብ መድቧል። የኔቶ ጉባኤ ጠቅላይ ሚኒስትር ስታርመር ሩሲያ በዩኬና በኔቶ ላይ የደቀነችውን ስጋት በደንብ ያስረዳሉ ተብሎ ይጠበቃል። የዩኬ መንግስት ኔቶ የአየር ክልሉን የሚጥሱ የሩሲያ አውሮፕላኖችን ለመመለስ ከ700 ጊዜ በላይ ተዋጊ ጀቶችን ለማሰማራት እንደሞከረና በዩኬ የውሃ አካባቢ የሩሲያ ወታደራዊ እንቅስቃሴ በ30 በመቶ መጨመሩን ገልጿል። ጠቅላይ ሚኒስትር ስታርመር ኔቶ ከሩሲያ ጋር ፊት ለፊት ለመፋጠጥ ባይፈልግም አጋሮቹን ለመከላከል ዝግጁ መሆን እንደሚያስፈልገው ግን ያስረዳሉ ተብሏል። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ በኔቶ ጉባኤ እያገረሸ ካለው የሩሲያ ጥቃት አገራቸውን ለመከላከል አጋሮቻቸው የአየር መከላከያ ስርዓት በአስቸኳይ እንዲሰጧቸው ጠይቀዋል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ የኔቶ ጉባኤን በቅርበት እንደሚከታተል ተናግረዋል። ኪየቭ ከኔቶ የምታገኘውን አዲስ መሳሪያ ሩሲያ ግቧን ለማሳካት ከምትወስደው ወታደራዊ ተልዕኮ ወደ ኋላ የሚመልስ አይሆንም ብለዋል። ወደ ተከታዩ ዜና መራን። በአሜሪካና በኢራን መካከል የሚደረገውን ጦርነት ያስቆመው የተኩስ አቁም ስምምነት ማብቃቱን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ተናገሩ። አሜሪካ ማክሰኞ ሌሊት የጦርነቱ ጅማሬ ላይ የተገደሉትን የጠቅላይ መሪዋን የቀብር ስነ ስርዓት እያካሄደች ባለችው ኢራን ላይ ጥቃት ፈጽማለች። ኢራንም በአካባቢው ባሉ የአሜሪካ ጦር ሰፈሮች ላይ አጸፋ ጥቃት መፈጸሟን ተናግረዋል። በቱርክ እየተካሄደ ባለው የሰሜን አትላንቲክ ጦር ቃል ኪዳን ማህበር ኔቶ ስብሰባ ላይ የሚገኙት ፕሬዝዳንት ትራምፕ ከኢራን ጋር የተደረገው ስምምነት ያበቃ ይመስለኛል ሲሉ ተናግረዋል። ፕሬዝዳንቱ ጨምረውም ከእነርሱ ጋር ከዚህ በኋላ መነጋገር አያስፈልግም፣ የሚታመኑ አይደሉም ብለዋል። እስከምረዳው ድረስ የተኩስ አቁሙ አብቅቷል ሲሉም ተደምጠዋል። ሁለቱ ወገኖች ሊነጋገሩ እንደሚችሉ ነገር ግን ውጤት የማያስገኝ መሆኑን ገልጸዋል። የሚደረጉ ንግግሮች ጊዜን የሚያባክኑ እንደሆኑ በመጥቀስ የኢራንን ባለስልጣናት ውሸታም ሲሉ ወርፈዋል። የተኩስ አቁምን ማብቃት በተመለከተ በተደጋጋሚ በጋዜጠኞች የተጠየቁት ፕሬዝዳንቱ የአሜሪካ ልዑካን ከኢራን ጋር ሊነጋገሩ ይችላሉ፣ ነገር ግን ጊዜያቸውን ማባከን ነው ብዬ ነው የማስበው ብለዋል። በግልጽ ለመናገር ከእነርሱ ጋር ጊዜን ማጥፋት አልፈልግም ሲሉ በድጋሚ ተናግረዋል። ወደ ተከታዩ ዜና አመራን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ተፈራርመው የነበሩትን ጊዜያዊ ስምምነት አብቅቷል ማለታቸውን ተከትሎ በዓለም ገበያ የነዳጅ ዋጋ በ6 በመቶ ጨመረ። ትራምፕ ይህንን ከማለታቸው አስቀድሞ የአንድ በርሜል ድፍድፍ ነዳጅ ዋጋ $76 በታች ሲሸጥ ነበረ። ከፕሬዝዳንቱ ንግግር በኋላ የብሬንት ድፍድፍ ነዳጅ ዋጋ ከ6 በመቶ በላይ በመጨመር $78.73 መድረሱን ሮይተርስ ዘግቧል። የአሁኑ ጭማሪ ባለፉት 2 ሳምንታት ውስጥ ከተመዘገበው ከፍተኛ እንደሆነም ተገልጿል። በኢራን ጦርነት ምክንያት ዋጋው አሻቅቦ ወራትን ያስቆጠረው ነዳጅ ሁለቱ ሀገራት ጦርነቱን ለመቋጨት የመግባቢያ ስምምነት ከተፈራረሙ በኋላ ቅናሽ አሳይቶም ነበር። ይሁን እንጂ ከትናንት ሌሊት አሜሪካ የኢራንን ይዞታዎች ከደበደበች በኋላ መጨመር ጀምሯል። አሜሪካ ጥቃቱን የፈጸመችው በሆርሙዝ ወሽመጥ ሲጓዙ የነበሩ 3 ነዳጅ ጫኝ መርከቦች በመመታታቸው እንደሆነም ገልጻለች። ለዋሽንግተን ጥቃት አጸፋ የሰጠችው ኢራን በበኩሏ በባህረ ሰላጤው የሚገኙ የአሜሪካ ጦር ሰፈሮችን ኢላማ ማድረጓን አስታውቃለች። ይህ ኪኒውስ ነው። ኪኒውስ አዲስና ወቅታዊ መረጃዎችን ወደ እናንተ የሚያደርስ ሲሆን ላይክ፣ ሰብስክራይብ እና ሼር በማድረግ አጋርነታችሁን እንድትገልጹ እንጠይቃለን።